ለሁላችን እንዴት አላችሁ የማህደር ቤተሰቦች? ማህደር ነኝ፣ የማህደር ፕሮግራም አዘጋጅና አቅራቢ። ዛሬ ለውይይታችን ከማህደራችን ውስጥ የመዘዝነው ትልቁን ፋይል የአእምሮ ጤና ጉዳይ ነው። የአእምሮ ጤና ጉዳይ ምን ያህል ፕራዮሪቲ ተሰጥቶታል በእኛ ማህበረሰብ ዘንድ የሚለውን ዛሬ ከክሊኒካል ሳይኮሎጂስት ኤሉል ደረጀ ጋር እዚህ ይዤላችሁ መጥቻለሁኝ። እንኳን ደህና መጣሽ ኤሉል። አመሰግናለሁ ማህደር። እስቲ ራስሽን አስተዋውቂልኝ። ኤሉል ደረጀ እባላለሁኝ፣ ክሊኒካል ሳይኮሎጂስት ነኝ። እንግዲህ መቼም አንቺን በሙያሽ ብዙ ነገሮች አስተውልሻል ብዬ አስባለሁ። እንደምናውቀው በአብዛኛው በእኛ ማህበረሰብ ዘንድ ትንሽዬ ሚስ አንደርስቱድ ተደርጋለች። በተለይ ደግሞ ትንሽዬ ብቻ አይደለም፣ በእርግጥ በትልቅ ሁኔታ አይደለም፣ በስፋት እና ዛሬም ለውይይት ያመጣሁት ለዛው ነው፣ እንድንወያይበት፣ እንድናውቅበት፣ እንድንማማርበትም ማለት ነውና ሆዳችንን ቢያመን ቶሎ ብለን ወደ ሆስፒታል እንሄዳለን። ወደ ሆስፒታል ስንሄድ ታዲያ ማን ይነገረን? አእምሯችን ነው የሚነግረን። እግራችንን ብንታመም የሚነግረን አእምሯችን ነው። አእምሯችን ሲታመም ማን ነው የሚነግረን? በጣም ጥሩ ጥያቄ ነው ያነሳሽው ማህደር። አእምሯችን ሆዳችን ሲታመም ሰውነታችን በራሱ ኮሚኒኬት ያደርግና አእምሯችን ታመሃል ይለናል። ፔኑንም ፊል እናደርገዋለን። አእምሯችንም ሲታመም በተለያየ ነገር የመጀመሪያዎቹ እንደታመምን ሴንስ የምናደርገው ራሳችን ነን። ምክንያቱም ሰላም አይሰማንም። ኤክሰፕት አንዳንድ የስብዕና ችግሮች አሉ እንደ ፐርሶናሊቲ ዲስኦርደርስ ብለን የምንከፍላቸው፣ ብዙ ጊዜ ሲያመን አይታወቀንም የዛ ክላስተሮች። ከዛ ውጪ ግን ያሉት የአእምሮ ህመሞች ራሳችን መጀመሪያ ዲስኮምፎርት ይሰማናል። ኖርማሊ በፊት የነበረን ደስታ፣ በፊት የነበረን ውስጣዊ ሰላም፣ በፊት የነበረን ፋንክሽኒንግ፣ ከቤተሰቦቻችን ጋር ያለን ሪሌሽንሺፕ፣ ስራ ላይ ያለን አክቲቪቲ፣ ትምህርት ላይ ያለን ፐርፎርማንስ፣ በተለያየ መልኩ ኑሯችን በራሱ ሴንስ እናደርገዋለን፣ ይነግረናል። የበፊቱ ነገራችን የበፊቱ ህይወታችን ሳይሆን እግራችንን ሰማው እንደ በፊቱ መሆን እንዳልቻልን የሆነ ነገር እንዳሰረን ይገባናል። ላይፍ ያስጠላናል። ሌሎች ሰዎች አካባቢያችን ያሉት እንደሚሆኑት ደስተኛ እንደሚሆኑት ወይም ደግሞ ችግሮቻቸውን ማለፍ እንደሚችሉት አይሆንም። እኛ ጋራ ሲመጣ የሆነ ነገር ሰምሃው ለጭንቅላታችን እንደያዘን ሴንስ እናደርገዋለን። ከዛ አልፎ ልክ ከኛ በላይ ሲሆን ደግሞ ከአካባቢያችን ያሉት ሰዎች ሴንስ ያደርጉታል። የቅርብ ሰዎቻችን፣ ቤተሰቦቻችን፣ ጓደኞቻችን እኛ ጋራ የሆነ የተቀየረ ነገር እንዳለ እንደ በፊቱ እንዳልሆንን ከኛ ያልፍና አካባቢያችን ያሉ ሰዎች ኖቲስ ማድረግ ይጀምራሉ። ከዛ ደግሞ ያልፍና ሞር ኮምፕሊኬትድ እየሆነ ሞር እየባሰ ሲመጣ ፈልገን ሳይሆን ሳንፈልግ ወደ ሕክምና እንሄዳለን። ሐኪሞች ይነግሩናል፣ ሳይካትሪስቶች ይነግሩናል። እና በዚህ ፕሮሰስ ውስጥ ሰዎች መታመማቸውን ያውቃሉ ብዬ አስባለሁኝ። ሌላው ዘመናዊነት የአእምሮ ህመምን ጨምሯል የሚል ነገርም አለና ስለዚህ ጉዳይስ ምን ታስቢያለሽ? አዎ ሰማው የዘመናዊነት ብቻ ሳይሆን ግሎባላይዜሽኑ፣ ዓለም ወደ አንድ እየሆነች መምጣቷ፣ በተለይ አሁን እኛ ሀገር ላይ ካየሽ የኢንተርኔቱ መስፋፋቱ፣ ስማርትፎን መምጣቱ በራሱ ከካልቸራችን ውጪ የሆኑ ከኛ ካደግንበት ባህል ውጪ የሆኑ ነገሮች ጭንቅላታችን ላይ ጭሩብናል። በእርግጥ አንዳንዴ ሰዎች የአእምሮ ህመምን እንደ ቅብጠት የሚያዩት ነገር አለ። በጣም ብዙ ጊዜ ዲፕረስድ ሆኛለሁ ካልሽ እንግዲህ ሰዎች ምን ይሉሻል? እስቲ ወጣ ብለህ እንደው ጠጣበት እንትን አታረግበትም እንዲሆንበት ነው እንጂ ወይ ይሄን ያህል እንደ በሽታም አይቆጠርም ማለት እንደ ጥጋብ የሀብታም በሽታ ተደርጎ በጣም ቴንክ ዩ ከበላሽ ከጠጣሽ ከተሟላለሽ። በተለይ አሁን ልጆች ቲኔጀሮች ብዙ አሁን በዲፕሬሽን ውስጥ ያልፋሉና በልተሻል፣ ጠጥተሻል፣ ሁሉ ነገር ይደረግልሻል፣ ምን ሆንሽ? ጥጋብ ነው ምናምን፣ ይሄ አሁን የምታዩት ነገር ነው፣ የምትማሩት ነገር ነው፣ እንደ በቃ ዘመናዊ መሆንሽ ነው። ዲፕረስድ ሆንኩኝ ስትይ በቃ እንደ ዘመናዊ ሆነሻል፣ ራስሽን የሆነ ነገር ላይ ያስቀምጠሻል የሚባል ነገር አለ። ያ ግን ኮምፕሊትሊ መቅረት ያለበት ትተነው ማለፍ ያለብን ባህላችን ነው። ትክክል አይደለም። ሰዎች በዚህ ውስጥ እያለፉ ነው ራሳቸውን የሚያጠፉት። ሰሚ እርዳታ ሲያጡ ነው ያ ችግር ተባብሶ ሙሉ ማንነታቸውን የሚወጡት። ከሌላ ደግሞ ከዘመናዊነት ጋራ
የመጡ የአእምሮ ህመሞች ለምሳሌ ሞር በቃ እያባባሰ የመጣ አሁን ለምሳሌ ኢንተርኔት መጥቷል ሁላችንም እጅ ላይ በስማርትፎን ልጆች በጊዜያቸው ማወቅ ያለባቸውን ነገር በሰዓታቸው እያወቁ አይደለም ምክንያቱም በቃ ሁሉም ነገር አቬለብል ነው ሁሉም ነገር ሰርች አድርገው ያገኛሉ እንደ ሪኳየርመንት ሆኗል በቃ ልጅ ስልክ መያዝና በዛ ውስጥ ፖርኖግራፊ ያያሉ ፖርኖግራፊ አሁን ለምሳሌ በጣም አዲክቲቭ ከምንላቸው ነገሮች በተለይ ደግሞ አንዳንድ አዋቂዎች ማኔጅ አድርገው እንደ ትልቅ ሰው ይመለከታሉ ግን ልጆች ይሄንን ነገር አእምሯቸው ማኔጅ ማድረግ በማይችሉበት ሰዓት እንደዚህ አይነት ነገር ላይ ኤክስፖዝድ ሲሆኑ በጣም ኦብሰስድ ይሆናሉ ይደነግጣሉ ወደ ፕራክቲስ ውስጥ ያለ ሰዓታቸው ያለ እድሜያቸው ወደ ሴክስ ላይፍ ኢንጌጅ ያደርጋሉ ራሳቸውን እና በዚህ ውስጥ የሚመጡ ብዙ አይነት ኮምፕሊኬትድ ችግሮች አሉ ሰሎን ቦናዊ ጫናዎች አሉና ከዘመናዊነት ጋር ላልሽው ነገር አይ ቲንክ ኤክስፕሌን ያደርገዋል ብዬ አስባለሁ ከዚሁ ጋር እንደዚህ አሁን ተያይዞ የሚመጡ ብዙ ነገሮች አሉ ልጆች ላይ ብቻም ሳይሆን ራሱ ትልልቆች ላይ በጣም ይሄ አዲክቲቭ የመሆን ነገር አለ ከሞደርናይዝድ ሆነን ብለን ስንል እንደው ምን ሆነ ነው ያየሁት ነገር አብኖርማሊቲን ዲል የምናደርግበት ወይ ሚስ አንደርስቱድ ተደረገ አብዛኛው ጊዜ የምናየው ማለት ነው ምክንያቱም እነዚህን ይሄ የሶሻል ኢንተራክቲቭ መሆን ራሱ ትንሽ እኮ የሚያስተካክልልን ነገር ነበር አይደል ስትረስ ስንሆን በድብርት ውስጥ ስንገባ መደመጥን እንፈልጋለን አይደለም ከሰው ጋር ኢንተራክት ማድረግ እኚህ ነገሮችን ሁሉ ቆልፎ ስለያዘብን አሁን አንቺ ያልሽው ከኢንተርኔት ጋር የተያያዘ ነገር ሁሉ ነገርን ከኢንተርኔት ላይ ወይም ከጉግል ላይ እንትን ማድረግ እንፈልጋለን ሶሉሽን ማግኘት እንፈልጋለን እና በቀላሉ እዚሁ በመደማመጥ የምናስተካክላቸው ነገሮችን ማለት ነውና ከዚሁ ጋር ተያይዞ ግን አንድ ሌላ ጥያቄ መደመጥ ማድመጥ ራሱ ቴራፒ ልንለው እንችላለን በጣም በትክክል ሰዎች የመጀመሪያ ቀን እኔ ካለኝ ልምድ የመጀመሪያ ቀን ሴሽን ላይ ሲመጡ ምንም ነገር ሳትያቸው ምንም አይነት ወደ መፍትሄ ወደ ቴራፒው ወገና ሞዳሊቲ ምናምን ሳትመርጪ እንዳወሩ የሚታይባቸው ሪሊፍ አለ እንዳወጡት ማለት ነው ምክንያቱም ህክምና መጀመሪያ ከአንቺ ከውስጥሽ ወደ ውጪ ማውጣትን ይፈልጋል ወደ ውጪ ኢቭን ማውራት ብቻ አይደለም መጻፍ ኢቭን በቃ ወደ ከአንቺ ጋር የነበረውን ነገር ወደ ሌላ ነገር ማሸከም የተሰማሽ የሆነ ነገር የያዘው ሲመስልሽ በራሱ የራሱ የሆነ ሪሊፍ አለውና መደመጥ አቴንሽን መሰጠት በመደመጥ ውስጥ ደግሞ ብዙ ነገር አለ ልክ አንቺ አሁን የሆነ ችግር ውስጥሽ ያለውን ነገር ስትነግሪኝ እየተረዳሁሽ እንደሆነ ብታቂ ምን ይሰማሻል በጣም ትልቅ ሪሊፍ ትልቅ ደስታ በጣም አንቺ ብቻ እንዳልሆንሽ ስነግርሽ በቃ በዚህ ነገር ውስጥ ይሄን ነገር ሲሰማሽ ትክክል ነሽ ይሄ ነገር እኮ እንደዚህ እንዲሰማሽ ያደረገው ነገር በጣም ልክ ነሽ ብዬ ቫሊዴት ሳደርገው ስሜትሽን ምንድነው የሚሰማሽ እየቀነሰ ይመጣል ስለዚህ ማዳመጥ በራሱ ዝም ማለት ሳይሆን ፊትሽ ላይ የምታሳየው ሪአክሽን አለ አንደርስታንድ እንደተደረግሽ ይሰማሻል በዛ ውስጥ ኤምፓቲክ ትሆኛለሽ አንቺ ባለሽበት ችግር ውስጥ ሌላኛው ሰው ባንቺ ጫማ ውስጥ መግባቱን ስታቂ አንቺ ብቻ በዚህ ነገር ውስጥ አለመኖርሽን ስታቂ ያ ሰው እየፈረደብሽ በቃ ይሄ አይ የሚለውን ፊት ራሱ ሴንስ ታደርጊዋለሽ እና በዛ ውስጥ ትልቅ ቴራፒውቲክ የሆነ ቦንድ ይፈጠራል የህክምናው ደግሞ ትልቅ ስቴፕ ነው እና መደመጥ በራሱ ትልቅ ሪሊፍ አለው አንቺ እንዳልሽ ሌላ አሁን እነዚህን መደመጥ ብለን ስንል አብዛኛው ጊዜ በውጭው ዓለም ያው እየከፈሉ ሰዎች ይደመጣሉ አይደል ያው ካውንስለሮች ጋር ሳይካትሪስቶች ጋር በመሄድ እኚህ ነገሮች ይደረጋል እኛ ጋር ያው በመጠኑም ቢሆን እያደግንበት ያለና ጥሩ ነው አሁንም ያለው ነገር ሳላመሰግን አላልፍም እዛ ደረጃ ግን ከመድረሳችን በፊት ሰዎች እርስ በራሳችን ለራሳችንም መፍትሄ መሆን የምንችልባቸው ብዙ ወዮች አሉን ብዬ አስባለሁ ይህ ግን የሚሆነው መቼ ነው አንድ ነገር ሲስተካከል ነው ሰዎችን ጀጅ ማድረግ ማቆም ስንችል ብቻ ይሄ ይመስለኛልና ምክንያቱም ጀጅ መደረግን ስለምንፈራ አብዛኞቻችን ፐርሰናሊ እኔ አልፈራም ግን ጀጅ መደረግን ስለምንፈራ ምን አለ ችግራችንን ለሰው ከማካፈል ይልቅ ራሳችን ጋር መያዝ ራሳችን ጋር ስንይዝ ስትረስድ እንሆናለን ድብርት ውስጥ እንገባለን ያው ከዛ በኋላ ደግሞ አለ ብዙ ነገሮች ውስጥ እንገባና ወደ ራስ ማጥፋት ደረጃ ይኬዳልና
የራስ ማጥፋት ጉዳይ ትንሽ አይደለም። ህይወትን ኮስት የሚያደርግ ነገር ከሆነ ከመሰረቱ ሊሰራበት ይገባል ብዬ አስባለሁና ይሄን የመዳኘት ጉዳይ ይሄ የመፈረጅን የመፍራት ጉዳይ ትልቁ እንደውም እኛ ጋር ትልቁ ችግር ነው ብዬ አስባለሁ። አንቺ ያጋጠመሽ ነገር አለ እዚህ ላይ አስተዋልሽው ነገር? በጣም አሪፍ ኢሹ ነው እንደውም ያነሳሽው ማህደር። ስራ ላይ ሁሌ የሚገጥመን ነገር ነው። እኔ አሁን በምሰራበት ሁኔታ ላይ ሰዎች ይደውላሉ እርዳታ ፈልገው በዚህ ይደውሉና መተው ለማውራት ሰምሃው የሆነ ይወስኑና ከዛ ወዲያው ይወጣሉ። ያጠፉታል ወይ ቴክስት ይጽፉና ወዲያው ያጠፉታል። ይሄ ሁሉ እንዳልሽው መፈረጅን መፍራት ነው። ውስጥ ልክ አይደለም ብሎ ማሰብን ሰዎች የሚያዩት መንገድ ላይ ሰዎች ራቁታቸውን እናያለን፣ ብቻቸውን ሲያወሩ እናያለን። እነዛ ሰዎች ታሪክ አላቸው። ከሆነ ቤተሰብ ተወልደዋል፣ ከሆነ አካባቢ አድገዋል፣ የሆነ እዛ ደረጃ ለመድረስ የመጡበት ፕሮሰስ አለና ሁሌ ያንን እናይና ኦሬዲ ፍርሃት አለ። ታመም ያለው የሚለው ነገር በቃ ትንሽ ሲቆይ ይሄ ነው የሚሆነው በህይወቴ የሚለው ነገር ፍርሃት አለና ሰዎች ያንን አውጥቶ መናገር በጣም ይባራስ ይሆናሉ፣ ይደብቁታል። ካልቸራችንም ደግሞ እንደ ድሮ ቡና እያጠጣን እንጫወታለን፣ ጎረቤት ለጎረቤት እንጠራራለን። አሁን ግን ሞር ይሄ ሲቪላይዜሽኑ ሲመጣ በራችንን ዘግቶ መኖር፣ ማንም በማንም ፕራይቬሲ የሚባል ነገር አለ። ልጆች ራሱ ቤት ውስጥ አንድ ቤት ውስጥ ይቅርና ጎረቤት አንድ ቤት ውስጥ ራሱ ስትኖሪ ልጆች በራቸውን ዘግተው ነው። አሁን ሁሉም የየራሱ ክፍል አለው፣ ቆልፎ ነው የሚተኛው። ምን እንደያየ እንደሆነ ከማጋ እንደሚያወራ የገዛ ልጆቻችን ምን ውስጥ እንዳሉ ራሱ አናውቅምና አውጥቶ መጥቶ ልጅ ራሱ ለፔረንቶቹ ለመናገር ለወላጆቹ ያለበትን ሜንታል ስቴት ለመናገር ይፈራል። በጣም ይሄ ስናድግ ድብቅነትን እየተማርን ያደግ ነው። ለራስሽ የምትይዡ ነገር ይሻላል ተብሎ ነው ያደግ ነውና በዚህ ውስጥ በጣም ፍርሃት አለ። እውነትሽን ነውና አንቺ ጋራ ሲመጡ በጣም ሪሊፍ የሚሰማቸው አይፈረድብንም እቺ ሴት ባለሙያ ናት ብለው ስለሚያስቡ ብቻ በሰማው አይፈረድብኝም የሚለው ፍሪደሙ ነፃነቱ ሪሊፍ ይሰጣቸዋልና ትልቅ ኢምፓክት አለው ለሜንታል ኢልነስ። ይሄ ጀጅመንትን መፍራት ወደ ሕክምናም ለመሄዱ በጣም ትልቅ እንዴት ነው እንደ እንቅፋት የተቀመጠ ነገር ነው ብዬ ነው ምጠራው እሱን። ተመልካቾቻችን ውይይታችሁ እየተከታተላችሁ እንደሆነ ተስፋ አድርጋለሁ። እስቲ በእናንተስ በኩል ይሄ አእምሮዬን አሞኛል፣ ስትረስ ውስጥ ነኝ፣ ድብርት ውስጥ ነኝ የምትሉበት ጊዜ አለ? በዛ ጊዜ ምን አደረጋችሁ? የት ሄዳችሁ? መዳኘትን ፈርታችሁ ባለሙያን ከማግኘት ተቆጠባችሁ? ምንድነው ሲወሰዳችሁት መፍትሄ? ኮሜንት ላይ ያስቀምጡልን። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል ተመልካቾቻችን። አሁን ላይ ያለው ጥያቄ ብዙ ጊዜ እኔም ሳይካትሪስቶችን ካውንስለሮችን እኔም ጎብኝቻለሁ በግሌና ይሄንን ስለ ቲዮሪው ስናወራ እነዚህን የሚያማክሩ ሰዎችን እንደው ስታናግሩም ስለ ቲዮሪው ከተወራ በኋላ ከዛ ክፍል ከተወጣ በኋላ ከማህበረሰቡ ጋር ስላለው ጉዳይ አብራችሁ ነው የምትነግሯቸው ወይስ ቲዮሪውን ብቻ ነው የምትነግሯቸው? ቲዮሪውን ብቻ መናገር ፍሩትፉል አይሆንም። ማለት ሲጀመር ቴራፒ የምንለው ነገር ከሰውየው ጋራ ቦንድ ነው የምትፈጥሪው። እንዴት ነው አንድ ላይ የሆነ አይነት ኮኔክሽን ይኖርሻል። ኖርማሊ የምታረቂው አይነት ሰው አይደለም የሚሆነው ያ ሰውና ያንን ቦንድ ስትፈጥሪ ዲቴይል ነው አውጥተሽ ላይፍሽን ነው የምትነግሪው። ኤክስፒሪየንሱ ካለሽ እንደው አንቺም ልትነግሪኝ ትችያለሽ። የምትደብቂው ነገር አይኖርም። ከቤትሽ ወተሽ ሶሳይቲው ጋራ ጓደኞችሽ ጋራ ስራ ቦታ ላይ ስለሚገጥምሽ ነገር ነው። ከዛ ውስጥ ተነስቶ ነው ይሄ ነገር በዚህኛው መንገድ ብትሄጂ አሪፍ ነው ብሎ አንድ ሳይካትሪስት ወይም ሳይኮሎጂስት ባንቺ ስታተስ አሁን ባለሽበት መንገድ አፕላይ የሚያደርገውና የቲዮሪ ነገር ብቻ አይደለም እንዳልኩሽ ቦንድም ይፈጥራል። ሳይካትሪስትና ክላይንት፣ ፔሸንት፣ ሳይኮሎጂስትም እንደዛው። ከዛ ውጪ ደግሞ ባለው በየሴሽኑ ነው የምትመጪው። ማለት ሳይካትሪስትና ሳይኮሎጂስት በአንድ ቀን አይተሽ በቃ መድኃኒት ታዞልሽ በደህና ሆኚ የሚባል ነገር አይደለም። ኤቭሪ ታይም ዩ ካም እና እንዴት ነው ፎሎ አፕ ይኖረዋል። ያንን ፎሎ አፕ ሲያደርግ አንድ ሳይኮሎጂስት ምንድን ነው የሚለው እንዴት ነበረ ያለፈው ሳምንት ብሎ ነው የሚጠይቅሽ። ሳምንትሽ እንዴት እንዳለፈ፣ ምን ወርካውት እንዳረገልሽ፣ ምን እንዳልተሳካ፣ ባለፈው ያወራችሁትን ወሬ ምን ያህል በተግባራዊ መልኩ ሞክረሽዋል፣
ምን ያህል አድርገሽዋል፣ የቱ ጋር ከበደሽ የሚለውን ነገር ኢን ዲቴይል ነው የሚያወራሽ። ብዙ ጊዜ እኛ ሀገር ያው ትልቁ ችግር ጥቂት ነን ያለ ነው። በሳይካትሪስትም ሳይኮሎጂስቶችም ይሄ ከህዝብ ብዛታችን ጋራ አንመጣጠንም እና አንድ ሳይካትሪስት በቀን ማየት ካለበት በላይ ከተፈቀደለት ገደብ በላይ ለማየት ሊገደድ ይችላል። በዛ ውስጥ አንዳንዴ ዲቴይል የመጠየቅ ሞር ውስጥ የመግባት አጋጣሚው ላይኖር ይችላል። ግን እነ ኖርማል ሰርከምስታንስ በዚህ ውስጥ ማለፍ አለበት አንድ ቴራፒ። በነገራችን ላይ ሆስፒታሎቻችንስ ያለን ራሱ እንደ ሀገር ደረጃ ያለንም ሆስፒታል እኮ አንድ ነው አይደለም? አንድ ሆስፒታል ነው ያለን እዚህ ያለን በደንብ የታወቀ። ሌሎች ቦታዎች ላይ ብዙ ነገር አሁን ይሄንን ፕሮግራም ለመስራት ሳስበት በተያየኩበት ጊዜ ከጎን በየክልሎቹ ከጎን የአእምሮ ጤናም እንዲሁ እየተደረገ ነው የሚል ነገር ሰምቻለሁ። በተለያዩ ሀገሮች ላይ አሁን በጣም እየተጀመረ ነው። ጥሩ ነገር ነው። ግን እነዚህን አሁን ለምሳሌ በሚሰማሽ ስሜት ድብርት ውስጥ ስገባ እኔ ድብርት ውስጥ ገብቻለሁ ከማለት ወደ ኋላ አይደለም። በራሴ በኩል ድብርት ውስጥ ስገባ እንዴት ነው ሜካኒዝሜ ከዚህ ውስጥ የምወጣው እንዴት ነው ብዬ ሳስብ፣ ሌሎችም ደግሞ ጓደኞቼ ያሉ እነሱ አሉ ዛሬ በጣም ደብሮኛል ማውራት እፈልጋለሁ አለው። እነሱ ጋር እንገናኛለን፣ እናወራለን። መደመጥ ቴራፒ ነው ብዬ ቅድም የጠየኩሽ ነገር እኔ ጋር ፊል ስለማደርገው ነው ያንን ነገር። ጭንቀት ውስጥ ስገባ ሲጨንቀኝ ሰው ነኝ ይጨንቀኛል። እነዚህ በሚጨንቀኝ ጊዜ ምን ማድረግ እንዳለብኝና እንደሌለብኝ አውቃለሁ። በዛ ሰዓት አንዳንዴ ጭንቀቴን የሚያብስብኝ ነገር ውጥረቶች ሊኖሩ ይችላሉ። ሁልጊዜም የውስጥ ብቻ ላይሆን ይችላል፣ ኤክስተርናል ብዙ ፋክተሮችም ስላሉን ማለት ነው። እና አሁንም ባለንበት ሁኔታ ለምሳሌ እንደ ሀገር ያለንበት ሁኔታ ትልቅ ጭንቅም ነው። እኚህ ነገሮች የሚጋባ ነው። ደግሞ የሚገርመው ጭንቀት ይጋባል፣ ዲፕሬሽን ይጋባል፣ በጣም ይጋባል። በጣም ፈጣን ነው። ከፖዚቲቭ ይልቅ ያኛው ኢነርጂ በጣም የመጋባት አቅሙ በጣም ልክ ነሽ። እና በዚህ ጊዜ እርስ በርሳችን የመፍትሄ አካል ልንሆን ይገባል ብዬ አስባለሁ። አእምሯችን ጤናማ ሲሆን ነው በትክክል ማሰብ የምንችለው፣ በትክክል ምን ላይ ምን ማድረግ አለብን የሚለው ነገር ላይ እና እኔ ሁልጊዜ የምምለው የአእምሮ ጤና ፕራዮሪቲያችን ሊሆን ይገባል ብዬ አስባለሁ። እና አንቺ ቀረ ብለሽ የምትይው ዛሬ ስለዚህ ጉዳይ አሁን ለምሳሌ ብዙ ነገር ብናወራ አያልቅም፣ ጊዜውም አይበቃም። ግን እንደ ጅማሬ ትንሽ ነገር ማውራታችንም ጥሩ ነው እና ቀረ የምትይው እንደ ማጠቃለያ የምትይ ነገር ካለ ለአንቺ እድሉ ልስጥ። ያው አንቺ የከፈትሽው ነገር በጣም ደስ ያለኝ። ስትረስድ ስትሆኚ አውት ላውድ አጠገብሽ ላለው ሰው ለጓደኛሽ ዛሬ ደብሮኛል፣ ድባቴ ውስጥ ስትሆኚ ወይም የተለያየ ውስጥሽ የሚሰማሽ ደስ የማይል ስሜት ሲኖር ማውራት እንደ ካልቸራችን አድርገን ብንወስደው፣ እንደ ካልቸር ደግሞ አድርጎ ለመወሰድ አንድ ሰው እኔ ዲፕሬሽን አለብኝ ብዬ ለመናገር ነፃነቱ የሚኖረኝ አዳማጮቼን አይቼ ነው። ፍርደ ገምድልነቱ ባህላችን እየቀረ እያጠብነው ብንመጣ ያንን ነገር ኢትስ ኦኬ ማለት ብንችል፣ አንድ ሰው እኔ ዲፕሬሽን አለብኝ ብዬ ስነግርሽ አይንሽን አርገሽ ብትደነግጪ ድጋሜ በምንም ታሪክ ለማንም ሰው አላወራም ስላለብኝ ህመም። ስኪዞፍሬኒያ ያለኝ ብዬ ማውራት ብፈልግ በፍጹም ላንቺ አውጥቼ እንዳልነግርሽ የሚያረጉኝ ባሪየሮች አሉና ሰዎች እንደ ማንኛውም ህመም አእምሮ እንደሚታመም አክሴፕት ማድረግ ይኖርብናል። እንታመማለን፣ እንታከማለን፣ እንድናለን፣ ትሪትመንቶች ይቀጥላሉ። ግዴታ ነው በቃ። ይሄንን አክሴፕት የማናረግ ከሆነ በዚህ ረገድ ወደ ኋላ እየሄድን ነው የምንሄደው እና አንቺ እንዳልሽው ደግሞ ሁሉም ነገር ከአእምሮ ጤና፣ ከአስተሳሰብ፣ ከስሜት ነው የሚነሳው። አገር፣ ቤተሰብ፣ ኤቭሪቲንግ አሁን ጦርነቱም ሁላችንም ከምናስባት ከሲንግል ቶታችን ትጀምራለች እና ያቺ የታከመች ስትሆን ፍሬውም ወደ ውጭ የሚወጣውም ነገር የታከመ ጤናማ ነገር ይሆናል እና ለአእምሮ ጤና ለዌልነሳችን ስለ ጤናማ አስተሳሰባችን እንደ ማንኛውም ነገር እንደምንጨነቀው ሲሪየስሊ መውሰድ እንዳለብን፣ በቁም ነገር ችግር ሲኖርብን ሕክምና ጋር መምጣት እንደ ማንኛውም የሰውነታችን አካል ወደ መታከም እንድንሄድ ወደ ማውራቱ እንድንሄድ ይህንን ካልቸር ቢውልድ አፕ ብናደርግ መልካም ነው ብዬ ለማስተላለፍ እፈልጋለሁ። በጣም አመሰግናለሁ ይሉ። እኔም አመሰግናለሁ ማዳር። ተመልካቾቻችን የዛሬው ውይይታችን ይሄን ይመስል ነበር። የአእምሮን ጤና ጉዳይ በዚህ የሚያልቅ አይደለም። ሁላችንም በየራሳችን የምንሰራበት ራሳችን የምንፈትሽበት ነው። የትኞቹ ሰዎች ናቸው ሙሉ ለሙሉ የአእምሮ ጤናማ የሆኑት እነማን ናቸው? ሁላችንም ከዚህ አናመልጥም። መጨነቅ፣ ድብርት ውስጥ መግባት እኚህ ነገሮች ሁሉ ያሉ ናቸው። አፍነን ስንይዛቸው ግን
ብዙ ዋጋ ያስከፍሉናል። እንነጋገርበት፣ እናውራበት። በግለሰብ ደረጃ ለዚህ ነገሮች ቫልዩ እንስጥ፣ ለአእምሮ ጤና ቫልዩ እንስጥ። የአእምሮ ጤና በዋናነት ልናስቀድመው የምንሰጠው ፕራዮሪቲ ልንሰጠው ጉዳይ ሊሆን ይገባል። አመሰግናለሁ። በሚቀጥለው ፕሮግራም እንገናኝ።